እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ጋሽ በቄ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ። እብድ ነህ እንዴ? ማለት እኔ ቺክ ነው የማጫውተው። ሰላም ዶክተር። ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋ ወርጂኝ። ይቅርታ አግብቻለሁ። አረ መድኃኒት እንደሆነ ጻፊልኝ፣ ብጉሬን የሚያጠፋልኝ መድኃኒቱማ ይኸው። ቺቺኒያ ሂድበት። ዶክተር መሽኛዬ ላይ ብጉንጅ ወጣብኝ። እኔም እንዳታውቶብኝ ነበር፣ ግን የመድኃኒት ስቀባ ወደ እኔ ጠፋልኝ። ተፈተፈት እስቲ ዶክተር። እኔ ደግሞ ዝም ብሎ ይረበኛል። ካዲያ ለምን ምግብ አበላ? ጾመኛ ነኛ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናችሁ። ሴትዮ አንቺ እንደውም በዘመን ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ አቤት ዶክተር። ናይቺን ሴት ያውጣት። ይቅርታ ዶክተር፣ ፍቅረኛ አለኝ። ጤና ይስጥልኝ ፖሊስ ጣቢያ። ከመብራት ኃይል ነው የምንደውለው። እሺ ምን ልርዳችሁ? ትናንትና ከቀኑ 6 ሰዓት ላይ ሌቦች የከተማውን ትራንስፎርመር ከስልክ እንጨቱ ላይ ፈተው ሰረቁት። እሺ ለጥቆማው እናመሰግናለን። ሌቦቹን ምን ይዛቸው ነው? እቃውን ምን አስመልሰዋል? እኔ እኮ የገረመኝ እቃው መሰረቁ አይደለም። ታዲያ ምር የገረመኝ እኔ የገረመኝ ህግ ባለበት ሀገር የማንም ሌባ እየተነሳ ሲሰርቅ እናንተ ይሄን ነበራችሁ። ለምን ስራችሁን በአግባቡ አትሰሩም ወይ? ካልቻላችሁ መልቀቅ ነው። ተመልከት፣ እኛ መብራት ኃይሎች ሁሌ ስራችንን በአግባቡ እንደሰራ ነው። ከኛ ትምህርት አትወስዱም? በጠራራ ፀሐይ ትራንስፎርመር ሲሰረቅ እናንተ ተኝታችሁ ነበር። አይ ተኝተናል ነበር እና እየቃምን ነበር። ጭራሽ ቀልድ ጀመርክ? ቀልዱንማ አንተ ነው የጀመርከው። ሲጀመር ትራንስፎርመር ሲሰርቁ እያየናቸው ነበር። እንዴ ታዲያ ለምን አላሰርካችሁም? ምን ብዬ ነው ማስራችሁ? ሌባ ብለህ ነው። አንድን ሰው ሌባ ብለህ ለማሰር የሚጠቅም ዕቃ መስረቅ አለበት። ታዲያ ትራንስፎርመሩ አይጠቅምም? ምን ይጠቅማል? እሱ ከሌለ እኮ መብራት የለም። እሱ እያለ መብራት የለም። አረ ነው እንካ ሰላምታ። በምንታ? በአራት ምን አለ በአራት? ካሁን በኋላ አታይም መብራት። አረ እንደዛ ነው። እንካ ሰላምታ። በምንታ? ባላሉ ምን አለ ባላሉ? ሌቦቹ ይችላሉ። ጤና ይስጥልኝ ፖሊስ ጣቢያ ነው የምንረዳው። ሚስቴ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት። እቺ ባለጌ እንዲያቺ። ሄሎ ሃይ። ጤና ይስጥልኝ ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለደው ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ። ሄሎ አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ፣ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድን ነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪናዬ ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ ጤና ይስጥልኝ ውሃ ልማት ነው የምንረዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። አረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድነው? ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሻኔ ምን ትሏለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። አረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ላይ ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ። እሺ አንተ ግማታ። አቺ ምን አባሽ ነው? ዝም በል በእናትህ። ደግሞ ከኔ ጋር ከተለያየን በኋላ ገርጥታ አመድ መስላል። አዋንትን እኮ ነው አመድሽን አራግፈሽብኝ ነው። እሺ አሁን ምን አባሽ ፈልገሽ ደወልሽ? እሺ ጀመረክ ደግሞ። በእናትህ ብዙ ተስፋ አታርግ። እኔ ጀስት እንኳን አደረሰ ለማለት ያህል ነው። ምን አገባሽ? ብደርስ ባልደርስ ደግሞ አቺ ፎርፎርሽ ተጋባብኝ መሰለኝ። ዝጋ አንተ ቆርቆራ። ስማ ደግሞ ባለፈው ከማን ጋር ነው ተቃቅፈህ ስትሄድ የነበረው? አዲሷ ፍቅረኛዬ ናታማ። ጨዋ ልጅ ቅድስት ትባላለች። ቅድስት የታች ሰፈሯ የሚኪት? አዋ ቅድስት ቺቺኒያ። የምን አባሽ ቺቺኒያ ነው? ስሚ ጨዋ ልጅ ነች። ለዛውም ቨርጂን ባንደክ ነው። ለነገሩ እኔ ምን አገባኝ? ከአቤል ጋር ፍቅር ጀምረናል። አቤል የመሲ ወንድም? አዎ ጨብጥ አለበት። ጋኔ ሊጨብጥክ። አይ አቤል ፍቅረኛሽ ሆነ። ለነገሩ ይበለው መጥፎ ሰው ነበር፣ ግፈኛ ሰው። አቤል ደግሞ እኮ ግንባሩ ሰፊ ነው፣ ግድንግድ። የቅድስትም ሰፊ ነው። ማ የኔ ፍቅር? ስሚ ግንባሯ ጠበብ ያለ ቆንጅዬ። አይ ስለ ግንባር አይደለም ያወራሁት። አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንደ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ ነው። እንዴ መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት ያዝ ዶክተር እንዴት አደርክ? ተኝቼ እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቱት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጂታል ሽማግሌ ነህ ከአሁን በኋላ አይኔ አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ ዝም ጀዝባ
እንደው እዚህ ሀገር ዶክተሮች ምን ጉድ ናቸው? አንዱ እውቀት የለም ወሬ ብቻ። ሰው ሆዱስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች የሆኑት? የሁሉንም ብሔር ብሔረሰቦች ልብስ ይለብሳሉ አይደል እንዴ? አዎ። ታዲያ ለምንድን ነው የአማሮቹ የማይለብሱት? ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድን ነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድን ነው ጥሩ ዜናው? ሞቷል። አረ ይሄን ቪዲዮ አረ እባክህ ለቅሶ ቤት ያለ ነው። እርገጠው ሙሽራ ምንድን ነው? ፈገግ በል እንጂ ሙሽራ ፈገግ በል። ምንድን ነው ፈገግ የምለው? እያገባው እኮ ነው። አንተ ግን በጣም ባለጌ ዶክተር ነህ። በጣም ባለጌ ዶክተር። አይኔን እያያዋረኝ። የትኛው? ይሄኛው። ዶክተር ውጤት የደረሰ? አዎ ውጤት ደርሷል። እንደፈራሁት ያ የተረገመ ጉንፋን እንደው። ኧረ አይደለም። ተመስገን። እና ምንድን ነው? ኤችአይቪ። እንኳን ደስ አለ። ባለቤትህ ሴት ልጅ ታገላግላለች። ወይኔ ደስ ሲል ዶክተር። አይኔ በአይኔ ላይ ሆኖ። አዎ እሱን እንኳን እርግጠኛ አይደለሁም ማለት ዶክተር እኔ አሁንስ የዘረኝነት ጥቃት ስልችት ነው ያለኝ። ጥቁር በመሆኔ የማይሰልበኝ ሰው የለም። አይዞህ አታውቅስ። እንካ ሶፍት። እሺ ዶክተር ብርድ ይለኛል። ካዲያ ይቺን ያዛታ። ምንድን ናት? ቆንጆ አረቄ። ዶክተር ውጤቴ እንዴት ሆነ? አዎ ውጤት እንደሚያሳይ ከሆነ አንዱ ኩላሊት ፌል አድርጓል። ምን? አንዱ ኩላሊት ፌል አድርጓል? ስቀልድ። ሁለቱም ነው ያደረገው። እሺ ተማሪዎች የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ? 6። እሺ አንቺ ቅድስት? አቤት ቲቸር። ሀብታም ወንድን ሪች ሜን ብለሽ ከጠራሽው ድሃ ወንድን ምን ብለሽ ነው የምትጠሪው? ድሃ ወንድ አልጠራም። እሺ ናቲ ወደፊት ምን መሆን ነው የምፈልገው? ቲቸር እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማን ነው? ትምህርት ሚኒስቴር። ምንድን ነው? ቆይ እዚህ ክላስ ጓደኛ ብቻ ነው ተሰብስቦ የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ? በቃ እሱን ካየ በኋላ አንተ ዘጋኸው። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመን ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። ቺኮ ዛሬም ደወልክ? ቆይ ተለያይተን የለ እንደ አንተ ሰውዬ? ምን ባክሽ ዛሬ ደግሞ ስለወጣልኝ ልጋብዝሽ ብዬ ነው። አልፈልግም። እዛ ነፍስ እያጠፋ በምታመጣው ገንዘብ ነው የምጋብዘኝ? ማለት ነፍስ እያጠፋ ቄራ አይደል እንደ የምሰራው? አየሻ ፊሽ ሲሰጥሽ የመንግስቱ ኃይለማርያም ሙድ ስታመጪ እኔ ልጋብዝሽ ነው ያልኩት። ያንተን ግብዣ አልፈልግም አልኩ እኮ። እኔ አዲስ ህይወት ጀምሬያለሁ። ከማጋ ከዮሲያስ። ዮሲያስ ሌባው? ምን አባክ ደግሞ እሱ ሌብነት ትቷል። አይ ዮሲያስ ቆሮቆር ፎሮፎር ምናምን ነበረበት እኮ ጠፋለት እንዴ? ዝጋ። ምንም ፎሮፎር የለበትም እሱ። በሁሉም ነገር ካንተ ይሻላል። እንዳንተ ቀጫጫ አይደለም፣ ግብዳ ነው። አዎ አረ እንደውም አሁን ከስቶ ነው። በፊት ኤችአይቪ ሳይዘው በፊት ግብዳ ነበር። አንተ ምን አባክ ነው የምታማርተው? ኤኒዌይስ እኔና ሄዋንም ፍቅር ጀምረናል። ያው ልንገርሽ ብዬ ነው። ሄዋን የት ነው? ሄዋን ናታ ዲክላስ ያለችው ቆንጂዋ 8 ቁጥሯ የምታምረው። አረ እንደውም አሁን ወፍራለች። ሳትወልድ በፊት ብታያት እንዴት እንደምታምር። That one there was a